እንኳን ወደ ቻናሌ በሰላም መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበራት። ሰላም ጤና ይስጥልን የሀገሬ ልጆችና ተመልካቾቼ እንዴት ናችሁ? ደህና ናችሁ? አማን ናችሁ ወይ? ዛሬ ደግሞ የት ይገኛሉ? ፈታ ያልና ጥሩ ቦታ ነው የሚገኘው። ዛሬ ደግሞ ከባሌ ጋር ወይስ ለብቻ የሌላችሁ እስከ ባሌ ጋር የሌላችሁ እና ፈታ ፈሽካ እያልኩ ነው እና ዛሬ ደግሞ እዚህ ቦታ የመጣሁት ምክንያት በዚህም ደግሞ የሆነ ታሪክ ልነግራችሁ ይፈልጋለሁ። ይህን ታሪክ ምንድን ነው? ስለ ፍቅር ማለት ነው። ስለ ፍቅር ለሰው ልጅ ፍቅር እንዴት አስፈላጊ እንደሆነ መተጋገዝ እንዳለብን እንዴት ሆነ ነው መተጋገዝ የምንችለው የሚለው ብዙ ነገሮች ከእናንተ ጋር እየጋራሁት እዛ ቦታ ቆይታ አድርጋለሁ ማለት ነው እና ፍቅር አሸናፊ ነው። ፍቅር ሁል ጊዜ በቃ ስትርብም ስትጠምም በቃ አልፈሽም በቃ ይሆን ያለድን በትዕግስት የምታልፍ ነገር ስለሆነ ፍቅር ምን ማለት እንደሆነ ልነግራችሁ እፈልጋለሁ። አንድ ታሪክ ልነግራችሁ ቤተሰቦቼ። ይሄ ታሪክ ስለ ፍቅር ነው ወይስ ስለ ትዳር ውስጥ ያለው ፍቅር ነው? ፍቅር በብዙ መንገድ ሊገለጽ ይችላል። ፍቅር እግዚአብሔር ነው። ፍቅር ለሰው ልጅ በቃ የማስፈልገው ነገሮች አሉ። ፍቅር ነው ቤተሰብ፣ ሰው ፍቅር ነው፣ ሁሉም ፍቅር ነው። ግን ዛሬ በትዳራችን ውስጥ ያለው ፍቅር ልነግራችሁ እፈልጋለሁ። አንድ ባልና ሚስት ነበሩትና ይሄ ባልና ሚስት በጣም የሚወዳዱ እና የሆነ በቃ ፍቅራቸው ውስጣቸው ያለው ሰዎች ነበሩና ይሄ ሁለቱ ሰዎች ደሃ ናቸው። በቃ ምንም ነገር የላቸው። በቃ በህይወታቸው በቃ የሚበሉ የሚጠጡ በትንሹም ቢሆን በቃ እየኖሩ ያደጉ ሰዎች ናቸውና አንድ ቀን መነጋጥማት መሰላችሁ ሚስቷ ወይስ ጸጉር ረጅም ነበር፣ የሚስቷ ጸጉር ረጅም ነበርና ከዛ በኋላ ለባልየው ምንድነው አለችው? ባልዬ የኔ ውድ ባል እኔ የማስፈልገኝ የጸጉር ቅባት ያስፈልገኛል እና ብትገዛኝ እስቲ ምን አለ ምናምን ብላ ትጠይቃለች። ከዛ በኋላ ባልየው ደግሞ እኔ ግን በቃ ብር እንደሌለው አያቃል። እሺ በቃ ሚስት የኔ ውድ እና ችግር የለውም የፈለሽ ነገር ሁሉም ገዝሻለሁ ብሎ እና ከቤት ይወጣል። ከዛ በኋላ ከቤት ሲወጣ መንገድ ላይ እየተራመደ ያለው ይሄ ሰውዬ በጣም አሰቢ። አሁን እኔ ብር የለኝም፣ ምንም ነገር የለኝም። እንዴት አድርጌ ነው ለሚስቴ ቅባት ሊገዛ የሚችለው ብሎ በቃ በሀሳብ በቃ በጭንቀት በቃ ለድልም በጣም አሰበ። ከዛ በኋላ ካሰበ በኋላ መንገድ እየተጓዘ ያለ መንገድ ላይ ኮቤ ምንድነው ሹዝ የሚሸጥበት ቦታ አግኝቶ ማለት ነው እና ጎራልና ወደ ሱቁ ጎራልና ምን አለ መሰላችሁ እና ከሩቅ መንገድ ነው የመጣሁት እና ትራንስፖርት ስለሌለው ነው ተሸገርኩት። እንደዛ ስለሆነ ልታገዙ ትችላላችሁ። እኔ ይሄ ጫማዬ እንድትሰጭ ማለት ያለ ድለ እንድትገዙኝ ይፈልጋሉ። ሌላ ነገር አማራጭ የለኝም ብሎ ይናገራል። ለሱቆቹ ሰዎች ይናገራል። ከዛ በኋላ እሺ ችግር የለውም ብሎ እና ጫማህ ስጠን እና ከዛ በኋላ ገንዘቡ ይሰጣል ብሎ ሰውየው ለሴትዮ ለሚስቷ ቅባት ሊገዛ ስለፈለገ ከዛ በኋላ እግር ላይ ያለው ጫማው ተሸጠ ማለት ነው። ከዛ በኋላ ከተሸጠ በኋላ እና ወደ ሱቁ ሄድና ከዛ በኋላ ለሚስቷ የሚያስፈልገው ቅባት ይገዛል። ይሄ ሰውዬ ስሙ ቤተሰቦቼ ለራሱ ባዶ እግር ሆኖ በባዶ እግር እየተራመደ ለሚስቷ ለፍቅሯ ሲል እግሯ ላይ ያለው ጫማን ተሽጦ ከዛ በኋላ ለሚስቷ ቅባት ይገዛታል ማለት ነው። ከዛ በኋላ ቅባት ከገዛት በኋላ ወደ ቤቱ ይመለሳል። ወደ ቤቱ ሲመለስ ሚስትየው እና ጸጉሯ ረጅም ስለነበረ ከዛ በኋላ ጸጉሯን ቆርጣ አገኘ። ሰውየው ጸጉሯ ቆርጣ አገኘው። ከዛ በኋላ ምን ነው ውድ ሚስቴ ምን ሆነሽ ነው ጸጉርሽ ለምን ቆረሽ? ይሄ እኔ ቅባት ገዛውሽ እኮ ለምን ቆረሽ ጸጉርሽ ስል ብሎ ሲጠይቃት እና እኔም ደግሞ ለአንተ ጫማ መግዛት ስላሰብኩት ለዛ ነው ጸጉሬን ቆርጬ ጸጉር ቤት ሄጄ እንዲገዙ ያደረኩት። አያችሁ ቤተሰቦቼ ሚስቷው ለባልዋ ጫማ ለመግዛት ስትል ጸጉሯ ቆርጣ ተሸጠች ማለት ነው። ባልየውን ደግሞ ለሚስቷ ቅባት ሊገዛ ስለፈለገ እግራ ላይ ያለው ጫማ ሽጦ ለሚስቷ ቅባት ገዛት። እስቲ ቤተሰቦች አስቡ። በዚህ ዘመን ማለት ነው በዚህ ዘመን እንደዛ አይነት ፍቅር አለ? እስቲ ስታስቡ እንደዛ አይነት ፍቅር አለ ብላችሁ ታስባላችሁ? እውነቱን የምናገራችሁ ቤተሰቦች ፍቅር ማለት በቃ ስትርቡ ስትጠሙ በቃ ተጋግዛችሁ የምታልፉ ነገር ነው
እና ለሰው ልጅ እግዚአብሔር ደግሞ ፍቅሩን ይስጠን፣ ፍቅሩን ያድለን እና ከዚህ ሰዎች እስቲ ከዚህ ሁለቱ ባልና ሚስቶች ምንድነው እየተማራችሁ? እስቲ የተማራችሁ ነገር ደግሞ በኮሜንት መልስ መልሱኝ። ፍቅር ማለት ሁሉም ነገር ተሻግረሽ የምትሄጂበት ስለሆነ እግዚአብሔር ፍቅሩን ያድለን እላቸዋለሁ። ቤተሰቦች እውነት ይሄን ታሪክ ስሰማ ማለት ነው በጣም ደስ ነው ያለኝ። ማለት አይደለም በቃ ለካ ፍቅር ካለ ሁሉም ነገር አለ። ለካ ፍቅር ካለ መታገዝ አለ። ለካ ፍቅር ካለ ከተራበን በቃ ሁሉ ነገር ልናልፍ እንችላለን የሚሉት ስለሆነ በቃ የኔ በውስጥ ብዙ ነገሮች የተሰማኝ ነገሮች አሉና እና ዋና ነገር የማስፈልገው ፍቅር ነው። ፍቅር ይስጠን ፈጣሪ እላቸዋለሁ እና በጣም አመሰግናለሁ። ደግሞ እዚህ ቦታ ፋፈሽካ እያልኩት ከእናንተ ጋር ቆይታ እያደረግኩት የነበረ ይሄ ቦታ በጣም ደስ ይላል። በአንዳንድ ጊዜ ደግሞ ለአእምሯችን ለተለያየ ነገሮች ደግሞ ጊዜ ይሰጠናል እና አለ አይደለም በቃ ብቻ ላችሁ አለ አይደለም አይቻልም እንጂ አይሆንም እንጂ ቢሆን ማለት ነው። ትንሽ ወጣ ብትሉ መንገድ ላይ የሆነ በቃ ምናምን ስትራመዱ በጣም መልካም ነው ብዬ አስባለሁ። እሺ ቤተሰቦች ሁሉ ጊዜ በጣም አመሰግናለሁ ከጎኔ ስለምትቆሙ ስለምታበረታቱኝ በቃ ሁሉም ነገር የምልላችሁ ፈልጋለሁ። ቤተሰቦች እውነቴን የምላችሁ ከልብ በጣም አመሰግናለሁ። እስካሁን ቪዲዮ እስከ መጨረሻ እያያችሁ እኔ የምለቀው ሁሉም እያያችሁ ጥሩ ኮሜንት እየሰጣችሁን ጥሩ ስታይት እየሰጣችሁኝ ያለው እንዲሁ ቀጥልበት። ይሄን ታሪክ ለሰው ልጅ ብዙ ነገሮች ያስተምራል ብላችሁ እየተናገራችሁ ስለሆነ ከልብ በጣም አድርጌ አመሰግናለሁ። አንድ በቃ አለ አይደለም ሰው ሲስቅ ግን ችግር የለው ሰው ይመስለናል እንጂ ሰው ሁሉም ስለሳቀ ችግር የለውም አይባልም። ቤተሰቦች ሰው እየሳቀ ውስጣችን ያለው ብዙ ችግሮች ሊኖር ይችላል። ለዛ ስለሆነ ያኛ ሰው ሳቀ እኔም ደግሞ እንደነሱ ሆና ደግሞ አይሆንም። እሺ ቤተሰብ